መቼም ሆኖ ወደዚህ ቤት አትመለሽም። አንቺ ለልጄ ሚስት የምትሆኚ ሴት አይደለሽም። እባክሽን ወይዘሮ ሩቻን አንድ እድል ነው የምሰጥሽ። ከቤተሰብሽና ከሶመር ማን ነው የምትመርጭው? ንገሪኝ። በጣም ጥሩ። ሶመርን መረጥሽ ማለት ነው። አሁን አንድ ቦታ እንሄዳለን። ነይ አብረን እንሄዳለን። ወይዘሮ ሩቻ ወዴት ነው የምንሄደው? ወደ ሶመር ጋር፣ ሶመር ወዳለበት ጋር። ዳሪያ ዶኑሽ፣ ዳሪያ ታለች። ዳሪያስ? አባዬ መጽሐፍ ከጓደኛ ይሩሰል እያለች ነበር። ለዛ ይሆናል የቆየችው። ትመጣለች። ነስሪን ነይ ተቀመጪ። በእውነት ወንድሜ ባረገው ነገር በጣም አዝኛለሁ። አማቼ ይህንን ነገር እኮ ማስቆም ነበረብሽ። ነስሪን ድምፃችንን እንቀንስ፣ ሳዲክ እንዳይሰማ። በሩን እንዝጋው። አማቼ ቢያንስ አንቺ ቱርካንን ማስቆም ነበረብሽ። ወንድምሽ ዋቲ እንደማይሰማ እናውቃለን። ቢያንስ ልጅ ቱርካንን ማስቆም ትሺ ነበር። ወይዘሮ ሪቻ ጉዳዩን ሰምታ በጣም ተናዳ እዚህ መታ ነበር። በጣም ብዙ መጥፎ ነገሮችን ነው የተናገረችው። እየሰደበችን ነበር። ልጃችሁ የሰርጓ ቀን የተሰጡ ወርቆችን ሸጠች ሌባ፣ እናንተም ብትሆኑ ክብር የላችሁ፣ የወርቆቹን ገንዘብ አንድ ባንድ ትከፍሉልኝ ብላ አስጠንቅቃ ነው ከዚህ ሄደችው። ነስሪን ምንድን ነው የምታወሩት? ወንድሜ እንዴት ነህ? ደህና ነህ? እህቴ ምንድን ነው እያወራችሁ ያላችሁት? አሁን የሰማሁት ነገር እውነት ነው? ልጄ ቱርካን በሰርጓ ቀን የተሰጡ ወርቆችን አውጥታ ሸጠች? ሳዲክ እንደዛ አይደለም ነገሩ። እህቴ አትዋሽኝ፣ ንገሪኝ፣ ምንድን ነው? ወንድሜ አዎ እውነት ነው። ነገር ግን ቱርካን ልጄ አንተን ፏቲ እንደሚያጨናንቅ አይታ ነው ለአንተ ብላ ነው እንደዛ ያደረገችው። ያቺ ሩቻና የምትባል ሴት ግን ምንም ክብር የሌላት ሴት ነች። እኔ ገንዘብ የምትፈልጉ አልሰጣችሁም እንዴ? ልጃችሁ እንድትሰርቅ ለምንድን ነው የምትልኩብን እኮ ነው ያለችው። እኛ ክብር ያለን ሰዎች ነን። በፍጹም ማንንም አንለምንም። እኛ ክብር ያለን ሰዎች ነን። ሳዲክ ወንድሜ ሳዲክ ንቃ። ሳዲክ ወንድሜ እባክህ ንቃ ወንድሜ። አባዬ እማዬ አባዬ ምንድን የሆነው? እማዬ አባዬ ምንድን የሆነው? ምንድን ነው የተፈጠረው? አባዬ ሳዲክ ወንድሜ ንቃ። ሳዲክ አባዬ። ቱርካን በዚህ ጉዳይ ግን እርግጠኛ ነሽ? ሶመር ወዳለበት ቦታ ትያለሽ? የትም ያለው እንሂድ። አቤት። ወይዘሮ ሩቻን የቱርካን እህት ደውላ ነበር እና ምን ይፈጠር ነው የምትይው? ለምንድን የምትደውይልኝ? ወይዘሮ ሩቻን ችግር ተፈጥሯል። የቱርካን አባት አቶ ሳዲክ ሆስፒታል ገብተዋል። ምን? ማን ነው የነገረሽ? ራሷ የቱርካን እህት ናት የነገረችኝ። ምንድን ነው? ማን ነው የደወልልሽ? መኪናውን አዙሮ። ወዴት ነው የምንሄደው? ወደ ሆስፒታል። ምን? ለምን? ምንድን ነው የተፈጠረው? ወይዘሮ ሩቻ ምንድን ነው የተፈጠረው? ማን ነው ሆስፒታል የገባው? ሶመር ምንድን ነው የሆነው? ሶመር ምንም አልሆንም። እና ማን ነው ሆስፒታል ያለው? ለምንድን ነው የምንሄደው? ምን ውዴ፣ ሁሉም ነገር እንደመጀመሪያ ይሆናል። የክሱን ጉዳይ በድጋሚ ጀምረዋለሁ። ከዚህ በኋላ ማንም በመሃላችን እንዲገባ አልፈልግም። ያን ያህትም ቢሆን ከአንቺ መራቅ አለበት። በፍጹም ወደ አንቺ እንዲቀርብ አላደርገውም። ምኔ ሌላ እኔም ማላውቀው የደበቅሽኝ ነገር በመሃላችሁ ያለ ነገር የለም አይደል? ሶመር ምንም የለም። በቃ ካንተ የተደበቀ ምንም ነገር በመሃላችን የለም። ቱርካን ከሩቻ ጋር ሆና ወደ ሆስፒታል ደርሳለች። ከደረሰችም በኋላ የእሷን ጉዳይ ሰምቶ የለበሙ ተነስቶ ወርቁ ሆስፒታል እንደገባ ስትሰማ ራሷን እንደ ጥፋተኛ እየቆጠረች ራሷን ተወቅሳለች። እማዬ ሁሉም ነገር የኔ ጥፋት ነው። አባዬ አንድ ነገር እንዳይሆን እማዬ፣ ሁሉም ነገር የኔ ጥፋት ነው። ቱርካን ምንም አይፈጠርም። የአንቺ ጥፋት ደግሞ አይደለም። አባትሽ ደህና ይሆናል። ሳዲክ ምንም አይሆንም። ወይዘሮ ነስሪን ሳዲክ የተሻለ ሕክምና ማግኘት ይኖርበታል። ፈቃደኛ ከሆናችሁ ወደ ግል ሆስፒታል እንውሰደው። አያስፈልግም። ሳዲክ እዚህ ደህና ይሆናል። ምንም አይሆንም። እሺ ካላችሁ ሶመር ጋር ልደውልና እዚህም የሚያውቃቸው ዶክተሮች አሉ። ጥሩ ሕክምና እንዲያደርጉ እንዲያናግራቸው ልንገረው። ወይዘሮ ሩቻ እኛ አንቺን እርዳታ አንፈልግም። ሁሉም እዚህ ያለው ሰው በጠቅላላ ሳዲክን ይወደዋል። ሳዲክ ምንም አይሆንም፣ ደህና ይሆናል። እሺ ካላችሁ ለማንኛውም ፈጣሪ ይማረው፣ እኔ እመለሳለሁ። ሶመር አንሳው። ወዴት ነው የምንሄደው? ወደ ሚኔ ቤት እንሂድ።
ምን ፈልገሽ ነው የመጣሽው? በፍጥነት ሶመርን ጥሪልኝ፣ ሶመርን ጥሪልኝ። ሶመር እዚህ የለም። ደግሞ ሂጂልኝ፣ ሂጂ ከዚህ። ለማንኛውም ይህንን ንገሪው፣ የሚስቱ አባት ሳዲቅ ለነፍሱ እየታገለ ሆስፒታል እንደሚገኝ ንገሪው። ምንድን ነው የምትይው? አቶ ሳዲቅ ምንድን ነው የሆነው? ምንድን ነው የተፈጠረው? እሱን እዚህ ሆነ አይደለም ማወቅ የምችለው፣ ሆስፒታል ሄደህ በማየት ነው። ሳዳር እባክህን አንድ ነገር ፍጠር። ዳሪያ ቤት የለችም፣ ወደ ቤት አልተመለሰችም። አባዬ ደግሞ ሆስፒታል ነው። እኔ ብቻዬን ቤት ውስጥ ነኝ። ዳሪያ በፍጥነት መምጣት ይኖርባታል። ዶኑሽ ተረጋጊ። ሁሉ ነገርን ያስተካክላለሁ። ካለችበት ቦታ እንድትመጣ አደርጋለሁ። አንቺ ብቻ ተረጋጊ። ሳዳር እንዳለው የሀካንን ስልክ አፈላልጎ ሀካን ጋር ደውሎ ሀካን ባይፈልግም አስገድዶ ዳሪያን ወደ ቤት ይዟት እንዲመጣ ይነግረዋል። ሶመር ምንም ጊዜ ሳያጠፋ ወደ ሆስፒታል መጥቶ ከቱርካን ጎን ሆኖ አለውልሽ ያላት። አካን በቃ ከዚህ ሂድ። ደግሞ ማንም የለም እዚህ። ምንድነው የተፈጠረው? የአባዬ መኪናም የለም። ቆይ ሰው ሁሉ የት ነው ሄደው? እህቴ ዳሪያ፣ እህቴ ምን ሆነሽ ነው የምታለቅሽው? አባዬ ምን ሆነ? አባዬ ሆስፒታል ነው። አባዬ ምንድነው የምትይው? አባዬ ምንድነው የሆነው? የልብ ህመሙ እንደገና ተነሳ። ምን? እና ምንድነው እዚህ የምንሰራው? ወደ ሆስፒታል እንሄድ እንጂ። እማዬ ነች፣ ሆስፒታል ብዙ ሰው አለ፣ እናንተ ቤቱ ነው ያለችን። ምንድነው ሩቻን? ዛሬ ማንም የለም እንደ ቤት ውስጥ? ራት ለብቻሽ ነው የምትበዩ? ልጆቹ የታሉ? ቱርካን፣ ሶመር የታሉ? የሉም፣ ቤት አይደሉም። ለማንኛውም ሩቻ ስለምኔና ስለ ኒሃት አጣራ ብለሽኝ ነበር። የተወሰኑ መረጃዎችን አግኝቼልሻለሁ። ይህንን ያዥ። በጣም ጥሩ ኦዛር፣ ጥሩ ስራ ነው የሰራው። በነገራችን ላይ የቱርካን አባት የልብ ህመሙ ተነስቶ ሆስፒታል ነው የሚገኘው። ምንድነው የተፈጠረው? ስለተፈጠረው ነገር የማውቀው ነገር የለም። ነገር ግን ሆስፒታል ነው የሚገኘው እና ልጆቹ እዛ ናቸው ማለት ነው። ሩቻ በጣም ግን ታሳፍሪያለሽ። የአማችሽ አባት ሆስፒታል ነው የሚገኘው። አንቺ እዚህ ዘና ብለሽ ብቻሽን ራት እየበላሽ ነው። በእውነት ታሳፍሪያለሽ። ቱርካን አባቷ እንደዚህ በመሆኑ እሷ ራሷን እንደ ጥፋተኛ እያሰበች ታለቅሳለች፣ ራሷን ተኩሳለች። ሶመር ስለ ጉዳዩ ምንም እንኳን ባያውቅም ነገር ግን ቱርካን እያዘነች መሆኗን ተረድቶ ቱርካንን እንደምንም አሳምኗት እረፍት፣ መረጋጋት ያስፈልግሻል ብሎ ወደ ቤት ይዟት ይመጣል። ቱርካን እንዴት ነው አባትሽ? ተሻለው? ደህና ነው? አባዬ በጣም አሳሳቢ ሁኔታ ላይ ነው የሚገኘው። ለሕይወቱ የታገለ ነው። በሞት አፋፍ ነው የሚገኘው። ወይዘሮ ሩቻን ወደ ፈጣሪ ብትጸልይ ጥሩ ነው። አባዬ አንድ ነገር ከሆነ ነፍሰ ገዳይ እንደሆንሽ ወቂ። ነፍሰ ገዳይ እንደምትሆኝ ወቂ። አንቺ ልጅ በክብር አናግሪኝ እንጂ። እማዬ፣ ቱርካን ምን እየተፈጠረ ነው? ስለምንድን ነው የምታወሩት? አንቺ ክብርን የምታገኙ በሰዎች ጅምባ ነው አይደል? ቱርካን ምንድን ነው? ችግር አለ እንዴ? ለምንድን ነው የማትነግሪኝ? ምንድን ነው የተፈጠረው? ሶመር ተዋት፣ የልቧን ታውራ፣ ተዋት። እኔ ወደዚህ ቤት ስገባ ለቤተሰቤም ለራሴም ደስታ አመጣለሁ ብዬ ነበር። ነገር ግን ከዚህ ቤት አንድ ያተረፍኩት ነገር ቢኖር ጥላቻን ነው። እሱንም አንቺ ነሽ ያስተማርሽኝ። ሶመር እንሂድ። እማዬ ደግሞ ምንድን ነው ያደረግሽው? እኔና አንቺ እናወራለን። ቱርካን ምንድን ነው የተፈጠረው? ከማዬ ጋር ምንድን ነው የሆናችሁት? ምንም የማይጠቅም ነገር ነው። ቱርካን ምን እያልሽኝ ነው? አባዬ አንድ ነገር ከሆነ አንቺ ነች ነፍሰ ገዳዩ እያልሽ ነበር እኮ። ቆይ ምንድን ነው የተፈጠረው? እማዬ ምንድን ነው ያደረገችው? ስለ እኔ እኮ አንተ አይመለከትም። በቅርቡ ፍቺያችን ልንፈጽም አይደል? ቱርካን እባክሽን ማወቅ ፈልጋለሁ። ምንድን ነው የተፈጠረው? እማዬ ምንድን ነው ያደረገችው? እሺ ታውቀዋለህ፣ ግን አሁን አይደለም፣ ሌላ ቀን እነግርሃለሁ። አሁን ከዚህ ውሰደኝ፣ ወደ እናቴ ወደ አባቴ ቤት ውሰደኝ። እህቶቼን ማግኘት እፈልጋለሁ። ወደ እኛ ቤት ውሰደኝ። ሶመር ቱርካን ይዟት ወደ እናት ወደ አባቷ ቤት ወደ እህቶቿ ጋር ይወስዳል። ዳሪያና ዶኑሽ ቱርካንን ሲመለከቱ እንባቸው እንደገና ይመጣባቸውና ክፉኛ አዝነው ተቃቅፎ ያለቅሳሉ። ሩቻ ምንድን ነው የፈጸምሽው? እንዴት እንደዚህ ታደርጊያለሽ? ንገሪኝ፣ እንዴት እንደዚህ ታደርጊያለሽ? ኦዛር መሆን ያለበት ነገር ነው የሆነው። በጣም ቤተሰብ ሆነን እንዳትለኝ ደግሞ። ሩቻ ምንድን ነው የምትይው? ምን ሆነ መሆን ያለበት ነገር? የዛች ልጅ አባት ሆስፒታል ማስገባት ነው? እነዛን ቤተሰቦች ማሳዘን፣ ሲያለቅሱ ማየት ነው ያንቺ መሆን ያለበት ጉዳይ?
ያች ልጅ ቤተሰባችንን አዋርዳለች። ከዛ ከባሏ ቤት እኮ ነው የሰረቀችው። ሩቻ በእውነት አንቺ በጣም ታሳፍሪያለሽ። አንቺ ከሰው ሕይወት በላይ ክብርሽን የምታስበልጪ በእውነት በጣም አሳፋሪ ሰው ነሽ። ኦዛር ሩቻ ላይ እንደዛ እየጮህባት ከእሷ ጋር መጫወቻውን ትቶ ሶመር ጋር ደውሎ ቱርካን ሳትነግረው እሱ ቀደም ብሎ ደውሎ ይነግረዋል። እማዬ ቱርካን ከወሰደችብሽ በላይ ነው ያመጣሁልሽ። አልፈልግም፣ እኔ ይህንን አልፈልግም። እና ምንድን ነው የምትፈልጊው? ሰው ማዋረድ፣ ሰውን ማሳዘን ነው የምትፈልጊው? እማዬ አንቺ የምታስቢው ስለ ክብርሽ ጉዳይ ብቻ ነው። ሌላ ምንም የምታስቢው ነገር የለም። በቃ ሶመር ይበቃል። እያንዳንዱን የማደርገውን ነገር ማቅሰው ነኝ። እማዬ ምንድን ነው የምታውቂው? እስኪ ንገሪኝ። የቱርካን አባት ሆስፒታል እንዲገባ ነበር ፍላጎትሽ? ሶመር ትላንትና ምሽት ወደ አንተ ጋር ልንመጣ ነበር። አንተ ሚኔ ቤት እያለ ቱርካንና እኔ ተያይዘን ወደ አንተ ቤት እየመጣን ነበር። ምን? እማዬ እውነቱን ለቱርካን ነገርሻት? ስለ ሚኔ ነገርሻት? አልነገርኳትም። አንድ ቀን ግን ልነግራትም ላልነግራትም እችላለሁ። እማዬ ማወቁ አይቀርም። ቱርካን ሁሉን ነገር በቅርቡ ታውቃለች። አባቷ ብቻ ደህና ይሁን። ሶመር አትሳሳት። ለሚኔ እያልክ ቱርካንን ልትተዋት ነው ማለት ነው? ንገረኝ፣ ቱርካንን ልትፈታት ነው? እማዬ ይህንን ነገር ሺህ ጊዜ አናንሳው። አሁን መሄድ ይኖርብኛል። ቆይ እና እስኪ ይህን ተመልከትና የራስን ውሳኔ ትሰጣለህ። ምንድን ነው እሱ ደግሞ? ተመልከተው፣ በረንብ ተመልከተው። ምን? ሚኔ? አዎ ሚኔ ነች። የሚገርምህ አንተ ከእንግሊዝ ከመምጣት በፊት ነው ይሄ ፎቶ የተነሳው። ያ ማለት ደግሞ ምን ማለት እንደሆነ ይገባሃል? አይገባህም ሶመር፣ አንተ አይገባህም። ምክንያቱም አንተ ጅል ስለሆንክ። ሚኔ በአንተ ላይ እየተጫወተችብህ ነው። ሚኔ ያረገዘችው የአንተን ልጅ አይደለም፣ የልጁ አባት ንያት ነው። ሶመር አንተ አባቱ አይደለም፣ አንተ ልጁ አባት አይደለም። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ ያሰናደውላችሁ የወፍ ጎጆ ድራማ ክፍል 27 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ወደ እናንተ ጋር ቀደም ብሎ ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት። አገሬ ሰላም ትሁን።